እንዴት አድርጋችሁ ለሀቢት ስኬጁል ማውጣት እንደምችሉ ወይም ደግሞ ሀቢታችሁን እንዴት አድርጋችሁ ትራክ ማድረግ እንደምችሉ ወይም ደግሞ ፕሮግረሱን የሀቢታችሁን ፕሮግረስ እንዴት አድርጋችሁ ማየት እንደምችሉ በዚህ ቪዲዮ ያሳያችኋለሁ። ቪዲዮ 3 ፓርት ሊኖረው ይችላል። አጠር አድርጌ አቀርበዋለሁ። እንደዚህ መጨረሻ ላይ ፋይናል ሪዛልቱ እንደዚህ አይነት ነገር ነው የሚሆነው። ላይክ ቀለል ያለ ነገር ነው። እያንዳንዱን ፕሮግረሳችሁን ያሳያችኋል። ለምሳሌ ይሄኛው የተዘጋጀው ለ21 ቀን ነው። ምን ያክል ሰዓት 12 ሰዓት ተነስቻለሁ፣ ውሃ ጠጥቻለሁ፣ ሁሉ ነገሮች አሉ። ማዳበር የምንፈልጋቸው ሀቢቶች ወይም ላይፋችን ላይ ማስተካከል የምንፈልጋቸውን ነገሮች ነው የሚያሳየው። ፐርሰንቴጅ ያሳያል፣ ግራፍም አለው። 100% ኮምፕሊትድ የተደረገው ምንድነው፣ ምን ያህል ቀን ነው እና 50% በላይ ኮምፕሊት የተደረገው ምን ያክል ቀን ነው የሚለውን ኢዝሊ ራሳችሁን ትራክ እንድታደርጉ ይረዳችኋል። ይሄ አይነት ነው የምንሰራው። አዲስ ነው የምንሰራው። እያንዳንዱን አሰራር አሳያችኋለሁ። ምክንያቱም ዝም ብሎ አመታችሁ የምታስቀምጡት ነገር ሳይሆን እያንዳንዱን ነገር ራሳችሁ ነው የምትሰሩት። 3 ፓርቲ ይኖረዋል። በተቻለ መጠን ለማሳጠር እሞክራለሁ እና ስታስቲካል ስለሆነ በጣም ይጠቅማችኋል። ላይክ አሁን እዚህ ጋር ቲክ ባረጋችሁ ቁጥር እንደምታዩት ፐርሰንቴጁ ይጨምራል፣ ግራፉን ከፍ ይላል። እዚህ ጋርም ተመሳሳይ ላይክ ይሄ አሁን የ5ኛው ቀን ነው። የ5ኛው ቀን ላይ ግራፉ ከፍ እያለ ነው። እንደዚህ አይነት ነገር ነው የምንሰራው። ከመጀመሪያው ጀምሮ ተከታተሉ። በደንብ ከገባችሁ በኋላ በራሳችሁ አፕዴት ስለምታደርጉት እኔ የሚሄድበት ፓርት ላይ እየሄዳችሁ ብትሰሩት ሪኮመንድ አደርጋችኋለሁ። መጀመሪያ የምጀምረው B12 ላይ ነው። B12 ላይ ሀቢት ማዳበር የምትፈልጉትን ሀቢቶች ትዘረዝራላችሁ። ሀቢት ማዳበር የምትፈልጓቸው እንዳለ ዝርዝሮች ትዘረዝራላችሁ። በቀን ውስጥ ማድረግ የምትፈልጉት ግን ሁሌ የምታደርጉት ማድረግ የምትፈልጉት እኔ ያዘጋጇቸው ነበሩ። እነዚህን ፔስት ለማድረግ ልሞክር። እኔ እነዚህን ዘርዝር ያለው የእናንተን ደግሞ በራሳችሁ ትዘረዝሩታላችሁ። ላይክ 12 ሰዓት መነሳት፣ ውሃ መጠጣት፣ ማጥናት፣ ከቤተሰብ ጋር ጊዜ ማሳለፍ፣ መጽሐፍ ማንበብ፣ ቪዲዮ መስራት፣ 3 ሰዓት መተኛት። ይህን ይመስላል። እንደዚህ ከዘረዘርኩት በኋላ የሀቢቶቹን ዝርዝር በዚህ መንገድ ካወጣሁ በኋላ ቀጣይ ስቴፕ የሚሆነው ምን ያክል ቀን ነው የምናደርገው የሚለውን ነገር እናስተካክላለን። እያንዳንዱን እዚህ ጋር 1 2 3 4 እያልን ከምንዘረዝር አጭር መንገድ አለ። ኢኳል ቱ ትሉና ሲኩዌንስ ኮማ ለፈለጋችሁት ቀን 30 ከሆነ 30፣ 21 ከሆነ 21 በምታዩት መንገድ ቁጥሮቹን ዘርዝሮልናል ማለት ነው። በመቀጠል ደግሞ የምናደርገው ነገር ቲክ ቦክስ ማዘጋጀት ይኖርብናል። ማጥናት ቲክ ቦክስ ነው የምናዘጋጀው። ቲክ ቦክሱን ለማዘጋጀት እችኛዋን አንዴ እዚህ ጋር ነካ ታረጉና 12 ሰዓት መነሳት የሚለውን ነካ አድርጋችሁ ወደ ታች ሰሌክት ማድረግ ነው እስከ መጨረሻው ድረስ። ወደ ጎን ደግሞ ሰሌክት። እንዴት ነው የምታደርጉት? ሰሌክት የመጀመሪያውን ፓርት ነካ አድርጋችሁ ሺፍት ተጭናችሁ ወደ ጎን አሮ፣ ወደ ታችም አሮ ማድረግ ነው። ከዛ በኋላ ኢንሰርት ውስጥ ትገባላችሁ። ከኢንሰርት በኋላ ቼክ ቦክስ ማድረግ ነው። ፎንቱን ማስተካከል ከፈለጋችሁ ከተለቀ 10 ታረጉታላችሁ። በዚህ መንገድ ታረጉታላችሁ። ከለሩንም እዚሁ ብታስተካክሉ ታሪፍ ነው።
እዚህ ጋር ገብታችሁ አረንጓዴ ይህን ይመስላል ማለት ነው። ከዛ በኋላ ቀኖች ነው የምንዘረዝርበት መንደይ ቲውስዴይ ምናምን የሚለውን ነገር ለማስተካከል 200 ላይ ትሄዳላችሁ። የፈለጋችሁበት መሄድ ትችላላችሁ። ወደ ታች እንዲደበቅ ስለፈለግኩ ነው። ማርች መጀመር የምትፈልጉት ማርች 18 ከሆነ 18 ላይ ያላችሁ ማርች 18። ከዛ በኋላ ቀጣዩን ቀን ያስፈልጋል። ቀጣዩን ቀን ለመጻፍ ኢኳል ቱ ትላላችሁ። ያላችሁበት ቦታ ሲ ለ200 ሲ 200 ፕላስ 1 ኢንተር ስትሉት ማርች 19 ይሆናል። ከዛ ከማርች 18 ጀምራችሁ ወደዚህ እስከ 21 በግንብት ትሄዱና እንደዚህ ታደርጉታላችሁ። እስከ ኤፕሪል 12 ድረስ ሄዶላችኋል። ከዛ በኋላ መንዴይ ቲውስዴይን እዚህ ጋር ለማስገባት እንዴት ነው? ከዚህ ትመጡና ኢኳል ቱ ቴክስት የሚለውን ከነካችሁ በኋላ ሪፈረንሱን ትወስዳላችሁ። ሲ 200 ነበረ። ኮማ ታረጉና እቺ ትምህርተ ጥቅስ የሚመስለው አናርጋችሁ 3ዲ ትምህርተ ጥቅሷን ትዘጉታላችሁ፣ ብራኬቱን ትዘጉታላችሁ። አለቀ። ዌንስዴይ ብሎ ነው የሚጀምረው ማለት ነው። ዘን ወደዚህ አንድ ያዝ አድርጋችሁት እዚህ ፓርት እስከ 21ኛው ቀን ድረስ ትወስዱታላችሁ። ያልቃል። ከዛ ዊክ ታስገቡለታላችሁ። የመጀመሪያው ራፍሊ ነው የምሰራው ዊክ 1። ከዛ ደግሞ እዚህ ጋር እንመጣለን ዊክ 2 እዚህ ጋር ዊክ 3 ዊክ 3 ታረጋላችሁ። ከዛ በኋላ ዊኮቹን ታገናኙታላችሁ፣ መርጅ ታረጉታላችሁ እስከ መጨረሻው ድረስ ማለት ነው። ልክ ዊክ 2 እስኪደርስ ድረስ ሰሌክት እንዴት ነው የምታደርጉት? መጀመሪያውን ነካ ታረጋላችሁ። ከዛ ሺፍትን ትጫኑና አሮ ወደ ጎን ያለ አሮ ወደምትሄዱበት በኩል ከዛ በኋላ እዚህኛውን ትነካላችሁ መርጅ የሚለውን ማለት ነው። ከዛ ይሄንም በተመሳሳይ መርጅ ይሄንም በተመሳሳይ መርጅ። ከዛ ዴቱ እና እንትኑ ቴክስት አላይመንቱ እንዲስተካከል ድጋሚ ሰሌክት ታደርጉታላችሁ። ዴቱ እና ካውንት ዴቱ ማለት ነው። እዚህ ቴክስት አላይመንቱን ወደ መሀል ታደርጉታላችሁ። ይስተካከላል። እንደዚህ በምታዩት መንገድ ይስተካከላል። ከዛ በኋላ ምንድን ነው የምናደርገው ነገር ከለሪንግ እናስተካክላለን። እንደዚህ እነካለን። ከዛ ሰሌክት ይህ ፓርት እንዳለ ሰማያዊ ቢሆን ሞር አሪፍ ነው። በራሳችሁ ከለር ታደርጉታላችሁ። ቴክስቱን ነጭ። ይሄን ይመስላል። የመጀመሪያ የምናደርገው ነገር ይሄ ነው። በመቀጠል ደግሞ ፐርሰንቴጅ እናወጣለን። ሁለት ወሳኝ ነገሮችን አሳያችኋለሁ። እዚህ ጋር ፐርሰንቴጅ እንሰራለን። ኮምፕሊትድ መጀመሪያ ኮምፕሊትድ ታስክ ኮምፕሊትድ ታስክ ትላላችሁ። ከዛ ከታች ደግሞ ፐርሰንቴጅ ኮምፕሊሽን ታደርጋላችሁ። ኮምፕሊትድ ታስክ ላይ ትሄዱና ምጽፉትን ነው የምነግራችሁ። ቪዲዮውን እያቆማችሁ ብታዩት አሪፍ ነው ለእናንተ። ኢኳል ቱ ትላላችሁ ካውንት ኢፍ ኮማ ካውንት ኢፍ ከዛ ከዚህኛው ጀምሮ እስከ ታችኛው ድረስ እስከ መጨረሻችሁ ታስክ ድረስ ኮማ ታደርጉና ትምህርተ ጥቅስ አድርጋችሁ ትሩ ትሉታላችሁ። ትምህርተ ጥቅሱን ትዘጉታላችሁ። ከዛ በኋላ ብራኬቱንም ትዘጉታላችሁ። እንደዚህ ማለት ነው። ዘንድ ካውንት ባረገ ቁጥር በምታዩት መንገድ እየጨመረልን ይሄዳል ማለት ነው። ኦኬ 3 ቆጥሮ 2 ነው። ስናስገባ ልክ አይደለንም ማለት ነው። ከሲ 13 ጀምሮ ነው ይሄ መሆን ያለበት።
እዛ በምታዩት መንገድ አውቶማቲካሊ ራሱ ይቆጥርላችኋል ማለት ነው። ከዛ ፐርሰንቴጅ ኮምፕሊሽኑን ደግሞ ተመሳሳይ መንገድ ነው የምንከተለው። ኢኳል ቱ ትላላችሁ ሲ ብላችሁ 22 እኔ ያለሁበትን ነው ምነግራችሁ። ሲ 22 አመጣልኝ። ዲቫይድድ ባይ ሲካፈል አድርገን ካውንት ኤ የሚለውን እንነካና ከዚህ ጀምሮ እስከ ታስካችን መጨረሻ ድረስ እናረጋለን። እንደዚህ ስናደርገው በፐርሰንቴጅ ያስቀምጥልናል ማለት ነው። በቁጥር ካስቀመጠላችሁ እዚህ ጋር ጀነራል የሚለውን ነክታችሁ ፐርሰንቴጅ ታደርጉታላችሁ 50% ማለት ነው። በምታዩት መንገድ ያስተካክለዋል። ለሁሉም ለማድረግ ሰሌክት ታደርጓታላችሁ። ወደዚህ መውሰድ ነው እስከ 21ኛው ቀን ድረስ። በምታዩት መንገድ ቲክ ባረጋችሁ ቁጥር በየቀኑ ቲክ ባረጋችሁ ቁጥር አውቶማቲካሊ አፕዴት ያደርጋል ማለት ነው ራሱ። በምታዩት እንደዚህ አፕዴቱ ራሱ አፕዴት እያደረገ ይሄድላችኋል ማለት ነው። እዚህ ጋርም ተመሳሳይ ነገር መከተል ያስፈልገናል። ቶታል እንላለን። እዚህ ጋር ቶታል ካላችሁ በኋላ አሁን የነዚህ የየቀኑን ፐርሰንቴጅ ነው የሚሰራልን። ለምሳሌ ሰኞ ሮብ 50% ኮምፕሊት አድርገሃል፣ ግን 12 ሰዓት መነሳት የሚለው ሀቢት በ21 ቀን ውስጥ ምን ያህል ኮምፕሊትድ ሆኗል የሚለውን ደግሞ ለማወቅ ነው። እዚህ ጋር እንመጣለን። ኢኳልቱ ካውንቲፍ ብለን ከዚህ ጀምሮ እስከ መጨረሻው ድረስ ከ21 ልክ አይደለም። ከዚህ ጀምሮ ነው መሆን ያለበት። እንደዚህም ባትነኩት ከሲ 13 እስከ ደብሊው ከሲ 13 እስከ ሰዓት ምልክቷ ሰዓት መለያየው ሀወርን ከሰከንድ የሚለየውን ትነኳላችሁ። ከዛ እስከ ደብሊው እስከዚህኛው ደብሊው 13 ድረስ ብራኬቱን ኮማ ታደርጋላችሁ። ትሩ ብራኬቱ እዚህ ጋር ትምህርተ ጥቅሱን ታደርጋላችሁ። ስሩ ከዛ ብራኬቱንም ትዘጉታላችሁ። በዚህ መንገድ ኮምፕሊትድ ዴቱን ያሳየናል፣ እንትኑን ያሳየናል። ቁጥሩ ምን ያክል ቀን በ21 ቀን ውስጥ ምን ያክል ጊዜ እንዳከናወን ነው ያሳየናል። በምታዩት መንገድ ይጨምራል። ለማሳደግ ወደዚህ አድርጋችሁ እስከዚህኛው ፓርት ድረስ እንደዚህ ያደርግላችኋል ማለት ነው። ዘን ቀጣይ ፓርት ይኖረዋል። ቀጣይ ፓርት ደግሞ ግራፉን እንዴት እንደምናደርግ አሳያችኋለሁ። አመሰግናለሁ።